ዛሬ ኤግዛምፕል ይዤላችሁ መጣሁኝ ለማድያት ያለባቸው ሰዎች እና ማድያት የሌለባቸው ሰዎች ለሁሉም ሰው የሚጠቅም ኢንፎርሜሽን ነው ያመጣሁኝ። ኤግዛምፕል ያው ሞርኛ ሰዎችም ስንባል በኤግዛምፕል ነው ሞር የሚገባን። እኔ በተለይ ያው አንድ ነገር በአይኔ ካላየሁትና በኤግዛምፕል እሱ ላይ እንትን ካልሆነ እንትን ሞር አይገባኝም ቶሎ ለመርሳት እድል ሊኖረው ይችላል። በእንደዚህ አይነት ግን ሲሆን በጣም ነው እንትን ማስታውሰው። ለዛ ምናልባት እንደዚህ አይነት ሰዎች ሊኖር ይችላል። ለዛ በዚህ እንትን ኤግዛምፕል እንማራለን። ይኸውላችሁ አሁን ለምሳሌ ይሄን አፕል ፊት መሆኑን እንደ ፊት መሆኑን እዩት። አሁን ለምሳሌ ይሄን አፕል ከሁለት ቦታ አከፋፈልኩት። አንዱ ደግሞ ሎሚ ጨመኩበት አረኩበት፣ አንዱ ሎሚ አላረኩበትም። ይሄ ምንድነው? ይሄ ማለት ሰንስክሪን ፊታችን ላይ ስንቀባው እንዴት እንደሚሆን እና ሰንስክሪን ካልቀባነው እንዴት እንደሚሆን ማየት አለብን። ስለዚህ እኔ ሎሚ ከቀባሁት በኋላ አንዱ አልቀባሁትም። 30 ደቂቃ ጠበቅኩኝ። ያው ኦፍ ኮርስ በ15 ደቂቃ 10 ደቂቃ ውስጥ ለውጡም ይታያል ቶሎ። ግን እኔ ጠበቅኩኝ እስከ 30 ደቂቃ ጠብቄ ከዛ በኋላ ለውጡን አሳየኋቸው። ይሄ ለውጡ ነው። እዩት፣ ሎሚ የተቀባው ምንም አልሆነም። ይሄ ማለት ሰንስክሪን ፊትሽን ከቀባሽ ፕሮቴክት ካረግሽው ምንም አይሆንም ማለት ነው። ሁለተኛው ደግሞ ምንም አልቀባሁትም። እዩት እንዴት ከለሩ የተቀየረ መጣ። ይሄ ማለት ፊታቸው ያልተንከባከቡ ሰዎች፣ ሰንስክሪን ያልተጠቀሙ፣ ፀሐይ ብዙ ነገር ያመጣል። ይሄ ማወቅ ያለባችሁ